እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ፣ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገስታት አትሆኑ? ለምን ኃያላን አትሆኑ? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑ? ለምን በሜካፕ አትዋሃዱ? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም። ትሞታላችሁ። ትሞታለህ አለዋ ንጉሱን። ትሞታለህ። ንጉስ አጋግ የሚባል በዚህ በመጽሐፍ ቅዱስ አለ። በጣም ከጭካኔው የተነሳ የሴቶችን ማህፀን እየሰነጠቀ በሰይፍ ወንድ ነው ሴት ነው እያለ አሁን በአልትራሳውንድ ነው የሚታየው። አጭሬስ በሰይፍ ወንድና ሴት ነው እያለ ጭካኔው እኮ ነው። በሞት ላይ ቀለድኩበት እያለ መዝናናት ሁሉ ጀመረ። በሰው ለቅሶ የሚዝናኑ፣ የሰው ብሶት የማይገባቸው፣ በሰው ኑሮ የሚቀልዱ አንድ ቀን እንዳዋረዱ መዋረዳቸው አይቀርም። እንዳሾፉ ማሾፋቸው አይቀርም። እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ፣ ዙፋን መለወጡ አይቀርም። አጋግም ተመልከቱት። ዙፋኑ ሲቀየር ነቢዩ መጣለታ ሳሙኤል ሰይፍ ይዞ ወደ እሱ ሲመጣ ምን እንዳለ ታውቃላችሁ? ሞት እንዴት መሪር ናት አይል መሰላችሁ? አዎ በአንተ ላይ ሲደርስ ነው መሪር የሚሆነው። የሴቶችን ማህፀን ስትቀድስ እንዴ ወንድ ነው ሴት ነው እያልክ ስትቀማጠልስ አንተ ጋር ሲመጣ መሪር ነው። እንደ ገደልክ ትገደላለህ፣ እንዳሰቃየ ትሰቃይ፣ እንዳስለቀስ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደ ገፋ ትገፋለህ። እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ፣ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ።